በእውነት የሁላችሁ ሳናስበው ትኬት ቆርጠው የላኩን ወደ ሀገራችን በጣም ያሳዝናል። ገና አንድ ሰው ባጠፋው ጥፋት ሁሉም ተቀጪ ነው። የአረብ ጦር የለውም። ሁላችሁም ራሳችሁን ጠብቁ። ጆርዳን ያላችሁ የኢትዮጵያ መንግስት ፓስፖርት ለማውጣት እድሳትና የቪዛ ክፍያን በ3 እጥፍ ሊጨምር መሆኑን አስታወቀ። ቀደም ሲል 700 ብር የነበረው የፓስፖርት ክፍያ አሁን ላይ ለ32 ገጽ ፓስፖርት 2000 ብር፣ ለ64 ገጽ ፓስፖርት 4000 ብር እንደሚሆን የኢትዮጵያ ኢሚግሬሽን ኤጀንሲ አስታውቋል። ከኢንቨስተር ቪዛ በተጨማሪ የ5 ዓመት ቪዛ ለውጭ ኩባንያ ባለቤቶችና ባለአክሲዮኖች $1000 እንዲሁም ለቦርድ ስራ አስኪያጆችና ዳይሬክተሮች የ3 ዓመት ቪዛ $750 እንደሚሸጥ ኤጀንሲው ገልጿል። የውጭ ባለሀብቶች ቀደም ሲል ወደ ሀገር ሲገቡ የ3 ወር ቪዛ ብቻ ይሰጣቸው የነበረ ሲሆን ዓላማው የውጭ ባለሀብቶችን ማበረታታት ነው የሚለው መንግስት በአጭር ጊዜ ውስጥ 2 ቢሊዮን ብር በጀት በማፍሰስ አገልግሎቱን ለማፋጠን እየሰራ መሆኑን አስታውቋል። ቀደም ሲል ኢትዮጵያውያን ፓስፖርት ለማግኘት የነበረው የቀን ገደብ ከ3 ወር ወደ 1 ወር ዝቅ ማድረጉን የገለጸው ኤጀንሲው ፓስፖርት በፍጥነት ማግኘት የሚፈልጉ ዜጎች ግን በ5 ቀናት ውስጥ በ5000 ብር ማግኘት እንደሚችሉ ኤጀንሲው ገልጿል። ከባሏ ጋር ከተለያየች በኋላ ለምንድን ነው የሚያምርባት? የብዙሃን ወንዶች ጥያቄ። አሰላሙ አለይኩም። ብዙሃን ወንዶች የሚጠይቁት ተመሳሳይ የሆነ ጥያቄ አለ። ሴቶች ከባሎቻቸው ጋር ከተለያዩ በኋላ ውበታቸው እየጨመረ የሚመጣበት ሁኔታ ለምንድን ነው በማለት ይጠይቃሉ። የዚህም ምክንያት ዛሬ እነግራችኋለሁ። በቅድሚያ ግን ብዙሃን ወንዶች እንደዚህ አይነት ጥያቄዎችን መጠየቅ ቢፈሩም በውስጣቸው ግን እንደሚያስቀምጡት ግልጽ ነው። አንዲት ሴት ከተለያየች በኋላ ከባሏ በጣም ውብ ትሆናለች፣ ታምራለች፣ በጣም ትደምቃለች። እሱ ሲመለከታት በይበልጥ ደግሞ በፊት አብሯት ሲኖር ከነበረው የተሻለ የሆነ ውበትን ይመለከትባታል። ታዲያ ምክንያቶቹ ምንድናቸው ወደሚለው ስንሄድ ከምክንያቶቹ አንዱ አንተ አብረሃት በምትኖር ሰዓት ሴት ልጅ ላንተ ትደክማለች፣ ትለፋለች፣ በጣም ትቀርባለች፣ በጣም ላንተ ብላ ትሰቃያለች። አንተ ደስተኛ እንድትሆን እሷ ታለቅሳለች። አንተ እንዲያምርብህ ብላ እሷ ትደከርታለች። አንተ ከጓደኞችህና ከስራ ባልደረቦችህ ተሽለህ እንድትገኝና የተሻለ አልባሳትና የተሻለ ጠረን እንዲኖርህ እሷ ትሰቃያለች። ታዲያ በዚህ ሰዓት ራሷን ትረሳለች። የሁለተኛው ምክንያት ደግሞ እሷ ቤት በመዋልና አንድ ቦታ ላይ በመቆየቷ የተነሳ በብዙ ጭንቀቶችና ሐሳቦች ጊዜያቶችን ታሳልፋለች። እንዲሁም ያንተንና የሷን ልጆች በመንከባከብና ለነሱ ደፋ ቀና በማለት ራሷን ትረሳለች። ሶስተኛውና የመጨረሻው ምክንያት ደግሞ አንተ ሁልጊዜ ስለምታገኛት ልብ ብለህ ትኩረት ሰጥተህ ላትመለከታት ትችላለህ። እንዲሁም ከዚሁ ጋር አብሮ የሚካተት የሆነው ምክንያት በፊት አንተ እሷን ሳታገባት በፊት በጣም ቆንጅታና ተውባ እንዲሁም ተዘጋጅታ አይታት ሊሆን ይችላል። አንተ ካገባሃትና እቤት ይዛሃት ከገባህ በኋላ ግን ማዕድ ቤትና የተለያዩ ስራ ቦታዎች ላይ ትመለከታታለህ። በዚህ ሰዓት ታዲያ አንተ ስትመለከታት በፊት በምታያት አይን እይታ ወይም ደግሞ በፊት በምትስላት አመለካከት ሳይሆን አሁን ላይ በስራ ቦታ ላይና ማዕድ ቤት ሁና እንዲሁም ደክርታ ነው የምትመለከታት ማለት ነው። ዞሮ ዞሮ ግን ሁሉም ነገር ሊሆን የሚችለውና ውበቷን ሁሉ ልታጣ የምትችለው አብዛኛውን ፐርሰንት ላንተ መሆኑ ነው። ከዛም አንተ ካጣሃት በኋላና ከፈታሃት በኋላ በጣም ውብ ትሆናለች፣ አማምራም ልትወጣ ትችላለች። እንዲሁም የሚያለመልሙ ተስፋ ሰጪ የሆኑ ቃላቶችን ከተለያዩ ሰዎች ትሰማለች። ምክንያቱም አንተን ከፈታች በኋላና ካንተ ከተለያየች በኋላ ብዙ ሰዎች ፈላጊ ሊመጡ ስለሚችሉ ማለት ነው። አንተ ብዙ ጊዜ ስታስበው እሷ ጋር ኑረህም ቢሆን ከሷ ተለያይተህ የተሻሉ ሴቶች ወይም ከሷ የበለጡ የሆኑ ሴቶችን እንደምታገኝና ከዛ በኋላ አብረህ እንደምትኖር ደስተኛ እንደምትሆን ነው። ነገር ግን እሷ ስትወጣ እያማረችህ ስትገባ ደግሞ እያስጠላችህ ከሆነ ችግሩ ያለው ካንተ ጋር መሆኑን ነው ልታውቅ የሚገባው። ማንኛውም ሴት እቤት ከገባች በኋላ አንተ በምትመለከታት አመለካከት ነው ልትቀረጽ የምትችለው። የምትደክመው ቀና ደፋ የምትለው ላንተ ከሆነ ማሰብ ያለብህ የምትሰራው ስራ ላይ፣ ትኩረት ማድረግ ያለብህ የምትለፋው ድካም ላይ እንጂ በፊት የነበረችበትና አሁን ያለችበት ውበት ላይ ሊሆን አይገባም። ምክንያቱም ሴቶችን ከተመለከትካቸው በጣም ብዙ ጊዜያትን ሊያባክኑ የሚችሉት ራሳቸውን በመጠበቅና ውበታቸውን በመመለስ ላይ ሊሆን ይችላል። ታዲያ እሷ በፊት እያማረች አሁን ላለማማሯ ወይም አሁን ላይ ውበቷ በመጥፋቱ ምክንያቱ ማን ሊሆን ይችላል ብለህ ታስባለህ? በዋናነት ምክንያቱ አንተ እንደሆንክ ነው ሊሰማህ የሚገባው። በፊት በምንም ነገር ቢዚ አልነበረችም። ምክንያቱም ራሷን ለመንከባከብና ለራሷ ጊዜ ለመስጠት በጣም ሰፊ የሆኑ እድሎችና ጊዜዎች ተመቻችተውላታል። ከዛ በኋላ ግን አንተ ጋር መኖር ከጀመረች በኋላ ጊዜያቶች ሁሉ ያጥሯታል እሷ ማለት ነው። ታዲያ ቀለል ያለች ምክር
ነገር እዚህ ላይ ላሳርፍ እፈልጋለሁ። አንተ ሁሌም እንድታምርልህና ውብ እንድትሆንልህ ከፈለግ እሷን በጣም ቢዚ የሚያደርጓት የሆኑ ነገሮች ላይ ልታግዛት ይገባል። ገንዘብ ካለህ በሰራተኛ ካልሆነ ግን አንተው ራስህ ነገራቶችን እያቀለልክላት ራሷን እንድትጠብቅና ማንነቷን እንድትመልስ ልትረዳት ትችላለህ። ይህን ካላደረክ ግን መጨረሻ ላይ ትሰለቻትና ትለያያላችሁ። ከተለያያችሁ በኋላም መጸጸት የሚባለው ነገር ወደ አንተ ይመጣል ማለት ነው። ብዙ ጊዜ በሴቶች ላይ የሚታየው ባህሪ አንተ ጋር ላለመለያየት፣ ካንተ ላለመለየትና አንተን ላለማጣት በጣም ብዙ ስቃይን ያያሉ፣ በጣም ብዙ እንባን ያፈሳሉ፣ በጣም ደግሞ ከአቅማቸው በላይ የሆኑ ስራዎችን ይሰራሉ። በስተመጨረሻም ብዙ ይለምናሉ፣ ይታገሳሉ፣ ብዙ ጊዜ ይመላለሳሉ። አንተ እየራካቸውና አንተ እየሸሻቸው ሁላ እንኳን ሳይቀር ተመልሰው ወደ ቤት ይገባሉ። በደሎችን ሁሉ ተበድለው በደልን እንደ በደል ሳይቆጥሩ ያንን ሁሉ ረስተውም አብሮ ለመኖር ይፈልጋሉ። መጨረሻ ላይ ግን ሲቆርጥላቸው በጣም ከባድ የሆነ ባህሪን ያሳዩሃል አንተን ማለት ነው። በዛ ሰዓት ጸጸቱ ያንተ እንጂ የሷ ሊሆን አይችልም። ምክንያቱም እሷ ሙሉ ለሙሉ ካንተ ሊቆርጥላት ስለሚችል ማለት ነው። ለዚህም ነው አላህ Subhanahu Wa Ta'ala ጠላቅን ፍቺን ከፈጸምክ በኋላ አንተ ጋር የተወሰኑ ጊዜያትን እንድትኖር የፈለገበት ምክንያት ማለት ነው። በቁርአን አላህ Subhanahu Wa Ta'ala ሲገልጽ ዒዳዋን አንተ ጋር እንድታሳልፍና አንተና እሷ ተለያይታችሁ በአልጋ እንድትተኙ እንዲሁም እሷም ራሷን እንድትጠብቅና ራሷን እንድትንከባከብ ነው አላህ እድልን ያመቻቸላት። ምክንያቱም አንተ በፊት አይተኸው ያልነበረውን ውበቷን፣ አንተ በፊት ተመልክተኸው ያልነበረውን ማንነቷን እንድትመለከትና ጊዜ ተሰጥቶህ እንድታዳምጥ ራስህን ተፈልጎ ነው። ይሄ ነገር አብዛኛዎቻችሁ የማታውቁት ከሆነ አንዲት ሴትና አንድ ወንድ ከተፋቱ በኋላ ዒዳዋን ማሳለፍ ያለባት እዛው እቤቷ ውስጥ መሆን እንዳለበት ነው በቁርአን የተገለጸው። ያ ደግሞ ሁለተኛ እድል እንዲኖራቸው ያደርጋል ማለት ነው። እሷ ከወጣችና ወደ ቤተሰቦቿ ከገባች በኋላና ጊዜ አግኝታ ራሷን መንከባከብ ከጀመረች በኋላ እንደገና እሷን ለመመለስ ብዙ ውጣ ውረዶችን እንዳያልፍ ሲፈለግ እዛው ቤቷ ላይ ዒዳዋን እንድትቆጥር ተፈለገ ማለት ነው። ስለዚህ የመጀመሪያው ምክሬ ሊሆን የሚችለው ካልፈታሃትና እሷ ጋር መኖር በጣም እየደበረ ከሆነ አሁንም እድል አለህና ተመልሰህ ልትመለከታትና ጊዜ ልትሰጣት ይገባል ነው የምልህ። ሁለተኛው ምክሬ ደግሞ ፍቺ ካለ አሁንም ዒዳችሁን አብራችሁ አንድ ክፍል ውስጥ አንዲት ሴት ከባሏ ጋር ከተለያየች በኋላ ለምንድን ነው የሚያምርባት? የብዙሃን ወንዶች ጥያቄ። አሰላሙ አለይኩም። ብዙሃን ወንዶች የሚጠይቁት ተመሳሳይ የሆነ ጥያቄ አለ። ሴቶች ከባሎቻቸው ጋር ከተለያዩ በኋላ ውበታቸው እየጨመረ የሚመጣበት ሁኔታ ለምንድን ነው በማለት ይጠይቃሉ። የዚህም ምክንያት ዛሬ እነግራችኋለሁ። በቅድሚያ ግን ብዙሃን ወንዶች እንደዚህ አይነት ጥያቄዎችን መጠየቅ ቢፈሩም በውስጣቸው ግን እንደሚያስቀምጡት ግልጽ ነው። አንዲት ሴት ከተለያየች በኋላ ከባሏ በጣም ውብ ትሆናለች፣ ታምራለች፣ በጣም ትደምቃለች። እሱ ሲመለከታት በይበልጥ ደግሞ በፊት አብሯት ሲኖር ከነበረው የተሻለ የሆነ ውበትን ይመለከትባታል። ታዲያ ምክንያቶቹ ምንድናቸው ወደሚለው ስንሄድ ከምክንያቶቹ አንዱ አንተ አብረሃት በምትኖር ሰዓት ሴት ልጅ ላንተ ትደክማለች፣ ትለፋለች፣ በጣም ትቀርባለች፣ በጣም ላንተ ብላ ትሰቃያለች። አንተ ደስተኛ እንድትሆን እሷ ታለቅሳለች። አንተ እንዲያምርብህ ብላ እሷ ትደከረታለች። አንተ ከጓደኞችህና ከስራ ባልደረቦችህ ተሽለህ እንድትገኝና የተሻለ አልባሳትና የተሻለ ጠረን እንዲኖርህ እሷ ትሰቃያለች። ታዲያ በዚህ ሰዓት ራሷን ትረሳለች። የሁለተኛው ምክንያት ደግሞ እሷ ቤት በመዋልና አንድ ቦታ ላይ በመቆየቷ የተነሳ በብዙ ጭንቀቶችና ሀሳቦች ጊዜያቶችን ታሳልፋለች። እንዲሁም ያንተንና የእሷን ልጆች በመንከባከብና ለነሱ ደፋ ቀና በማለት ራሷን ትረሳለች። ሶስተኛውና የመጨረሻው ምክንያት ደግሞ አንተ ሁልጊዜ ስለምታገኛት ልብ ብለህ ትኩረት ሰጥተህ ላትመለከታት ትችላለህ። እንዲሁም ከዚሁ ጋር አብሮ የሚካተት የሆነው ምክንያት በፊት አንተ እሷን ሳታገባት በፊት በጣም ቆንጅታና ተውባ እንዲሁም ተዘጋጅታ አይተሃት ሊሆን ይችላል። አንተ ካገባሃትና ቤት ይዛሃት ከገባህ በኋላ ግን ማዕድ ቤትና የተለያዩ ስራ ቦታዎች ላይ ትመለከታታለህ። በዚህ ሰዓት ታዲያ አንተ ስትመለከታት በፊት በምታያት አይን እይታ ወይም ደግሞ በፊት በምትስላት አመለካከት ሳይሆን አሁን ላይ በስራ ቦታ ላይና ማዕድ ቤት ሁና እንዲሁም ደክርታ ነው የምትመለከታት ማለት ነው። ዞሮ ዞሮ ግን ሁሉም ነገር ሊሆን የሚችለውና ውበቷን ሁሉ
ልታጣ የምትችለው አብዛኛውን ፐርሰንት ላንተ መሆኑ ነው። ከዛም አንተ ካጣሃት በኋላና ከፈታሃት በኋላ በጣም ውብ ትሆናለች፣ አማምራም ልትወጣ ትችላለች። እንዲሁም የሚያለመልሙ ተስፋ ሰጪ የሆኑ ቃላቶችን ከተለያዩ ሰዎች ትሰማለች። ምክንያቱም አንተን ከፈታች በኋላና ካንተ ከተለያየች በኋላ ብዙ ሰዎች ፈላጊ ሊመጡ ስለሚችሉ ማለት ነው። አንተ ብዙ ጊዜ ስታስበው እሷ ጋር ኑረህም ቢሆን ከሷ ተለያይተህ የተሻሉ ሴቶች ወይም ከሷ የበለጡ የሆኑ ሴቶችን እንደምታገኝና ከዛ በኋላ አብረህ እንደምትኖር ደስተኛ እንደምትሆን ነው። ነገር ግን እሷ ስትወጣ እያማረችህ ስትገባ ደግሞ እያስጠላችህ ከሆነ ችግሩ ያለው ካንተ ጋር መሆኑን ነው ልታውቅ የሚገባው። ማንኛውም ሴት እቤት ከገባች በኋላ አንተ በምትመለከታት አመለካከት ነው ልትቀረጽ የምትችለው። የምትደክመው ቀና ደፋ የምትለው ላንተ ከሆነ ማሰብ ያለብህ የምትሰራው ስራ ላይ፣ ትኩረት ማድረግ ያለብህ የምትለፋው ድካም ላይ እንጂ በፊት የነበረችበትና አሁን ያለ